ሰላም ዩቲዩብ ቤተሰቦቻችን፣ ዛሬ ኩክየለሽ ገዳም እንገኛለን። ኩክየለሽ ገዳም ያለውን ሁሉንም ነገር እንጎበኛለን። ተከታተሉን። ኩክየለሽ ገዳም 5 ፍልፍል ዋሻዎች አሏት። 5ቱንም እናያለን። 4 ገዳሞች አሉ። እግዚአብሔር አብ፣ ምንያምር ገብርኤል፣ ስላሴ እና ኩክየለሽ ማርያም ገዳሞች አሉ። ተከታተሉ፣ ሁሉንም እናያለን። ኩክየለሽ ገዳም በሰሜን ሸዋ ደብረ ብርሃን 5 ኪሎ ሜትር ትገኛለች። ኩክየለሽ ገዳም ታምራዊ ቦታ ነች። ተመልከቱት። እንዳለ ገደል ነው እንዳለ። ከገደሉ በላይ ደግሞ መስቀል አለ። በየተራራው ላይ መስቀል አለ። እሱን ደግሞ አሳያችኋለሁ። ጫካ ነው ቁልቁለቱ እንዳለ ጫካ ነው። እዚህ ዋሻ አለ። በቃ ወረድ ስትሉ እንዳለ ዋሻ ነው። በቃ ዋሻ ብቻ ነው። ያለ ገዳም ውስጡን የተናዱ አሉ። የተሸረሸሩ ቦታዎች አሉ። ሰው ቀንሷል። ሰው አይመጣም እና እርዳታ ትፈልጋለች። የተለያዩ ድጋፍ ታስፈልጋታል። ማቴሪያል፣ ግንባታ እቃዎች ምናምን ያስፈልጋታል። ዋሻዎቹ እየተሸረሸሩ ነው፣ እየተናዱ ነው። ምንያምር ገብርኤል ገዳም ውስጥ ነው እየወረድን ያለ ነው። መጫው ከተከለከለ ነው። ቀረብ ስትሉ በተለይ አትጩሁ እያሉ ቀስ እያላችሁ አውሩ። ስልክ ማውራትም የተከለከለ አላስፈቅደን ነው። እዚህ ጋር ማሻ አለ። እስቲ ይህችን ዋሻውን መጨረሻ አካባቢ እናያታለን። ይህችን ዋሻውን መጨረሻ አካባቢ የሚያስገባ እንደሆነ ወደ ውስጥ ገብተን እናየዋለን። እዚህ ጋር ያስገባል። ከውስጥ በር አለው። ቆይ ገብተን እናየዋለን እስቲ እስከማይከለከልበት ድረስ ገብተን ማየት እንችላለን። ማዶ እንዳለ ገራኑ ቤተክርስቲያኑ ዋሻው በር ላይ እንደምታዩት የራሱ ጉልላትና ባጥር እንዳለ ተከቧል። ግቢ ያላት እዚሁ ገደል ነው። እንግዲህ እዚሁ ከታይ ገደል ነው። ከዛ በር ተሰርቶለት ደረጃ ግቢ ያላት ግቢ ነው። ምንያምር ገብርኤል ገዳም ውስጥ እዚህ ውስጥ ነው። ምንያምር ገብርኤል እዚህ ውስጥ ነው። እንግዲህ ገዳሙ ተመልከቱት። በጣም ታሪካዊ ቦታ ነው። በጣም ደውል አለው። ለየብቻው ነው ደግሞ ደውሉ። ትልቅ ደግሞ የጋራ ነው። ትልቅ ደውል አለ። እዚህ ጋራ ውስጥ የደውል ሲደወል እንዴት እንደሚያስተጋባ ደስ እንደሚል እናያለን። 9 ሰዓት ላይ መሀል ላይ ይገባሉ። በኋላ እናያለን። እስከዛ ድረስ ከቆይን ተመልከቱት። እንዳለ ጠር ነው። ደስ ዛፍ ነው። ጫካ ነው እንዳለ በጽድመት የተከበበ ነው። ደረጃ እስቲ ዋሻ ውስጥ እንዲያውራ ጓደኛዬ እዚህ ጋር ገብተዋል። እንግዲህ አንዳንድ ነገሮች እያነበበና እየጠየቀ የሚያስጎበኘ ጓደኛችን መርሻ ይባላል። በር አለው ዋሻው ውስጥ። እዚህ ጋር አንድ በር አለ። ወደ ውስጥ አይቶታል። በር አለ ተሰጥቷል። ከዚህ ውስጥ አንገባም። ከዚህ ውጭ ክልክል ነው። አሁን ጸሎት ላይ ናቸው። መግባት አይቻልም። ዋሻው ውስጥ በር አለው። እዚህ ጋር ደግሞ ተመልከቱት። ቆላ ነው። አንዳንድ ጊዜ በምልክት ነው የሚያናግረን። እኔ ከለፋለፍኩ ይበቃልና እሱም ደግሞ ለእኔ ሲያወራ ስለሚጮህ ቀስ እያለ ነው። ወይ መጥቶ ነው የሚነግረኝ ወይ ሰው ሆኖ ነው የሚነግረኝ። ምክንያቱም ሰው ሆኖ ከጮኸ ሰው ስለምንረብሽ ቀስ እያለ ነው የምናወራው። ተከልክሏል። ነጠላ ሳይለብሱ መግባት የተከለከለ ነው ይላል። ያንን አላየንም። እንደምታዩት ነጠላ አለበስኩም። ረብት ነኝ ያለሁት። ይቅር በይኝ ኩክየለሽ ማርያም፣ ይቅር በይኝ። ደረጃው ቁልቁለት ነው። እንዳለ ቁልቁለት ነው የምንወርደው። ቁልቁለት ነው የምንወርደው። ደረጃ ነው። ታፔላውን እያነበባቸው ገዳም ቤት እንዳለ ማን ገዳም በዚህ በኩል በግራ በኩልም በቀኝም በፊት ለፊትም ታፔላ አለ። አንተ ታፔላ እያነበባቸው ነው የምትሄዱት። ተመልከቱት። መጮህ ስለተከለከለ ነው እንደነገርኳችሁ ቀስ እያልኩ ማወራው። እኔ ብቻ ነኝ ለአሁን ማወራው፣ ሌሎች አወሩ። ጫካ ነው። ተመልከቱት። እንዳለ ጫካ ነው። እንዳለ ጫካ ነው። ጦጣ ይበዛል ደግሞ
ሲል ማሳያችኋለሁ። ጋራው መስቀል አለ። የሚገርመኝ ማዶ ላይ ያለው መስቀል ነው። ማዶ ላይ መስቀል አለ። በየተራራው ተመልከቱት። ቁልቁላቱ የደረጃ ተብለውን ነበር። ወዴት ነው የሚወስደኝ? ተመልከቱ። እዚህ ጋራው ላይ ገደል ውስጥ አዳራሽ አለ። አዳራሽ እዚህ ጋር ተሰርቷል። ቅድም አይቻለሁ። ወደ ሄደን እናየዋለን። ቤተክርስቲያን አዳራሽ መሰለኝ እየተሰራ ነው። ገደል ውስጥ ነው እንግዲህ በዋሻ ውስጥ ነው ብክል የሚሰሩት። በደረጃው ላይ ተከታተሉን። ሰብስክራይብ እያደረጋችሁ ደግሞ እዚህ ጋር ቤት ነው የሚታየኝ እንዳለ ገዳም ውስጥ ቤት ይታየኛል። ሰብስክራይብ አድርጉ። ወኪልሽ ማርያም ሰው ቀንሳል። ሰው አይመጣም። ድጋፍ ትፈልጋለች። ዋሻዎቹ እየተሸረሸሩ ነው። በጣም ድጋፍ ያስፈልጋታል። ሰው እየቀነሰ ነው። ለምንድን ነው ሰው እያሉ ነው? ተመልከቱ። ድጋፍ ትፈልጋለች። እንትናሉ አሉ፣ የተሸረሸሩ የተናዱ አሉ። እሱንም ማሳያችኋለሁ። ሽንት ቤት እንኳን መሻገሪያው ማዶ ላይ ያለ እሱ ጋር ሲሄዱ አሻራ ነው። በጣም ገደል ነው። አሻራ ሆኗል። አፈር በቃ እንደዚህ ጭልጥ ያለ ነው። እሱን እናያለን። ለሱ ግንባታ ያስፈልጋታል። ወኪልሽ ገዳም ሰብስክራይብ ሼር እያደረጋችሁ አድርሱልን። ሰብስክራይብ አድርጉ፣ ሼር አድርጉት። እዚህ ጋር መስቀል ማዶ ላይ ይታያል። ማዶ ላይ አስቡት። ከቤተ ክርስቲያኑ ማዶ ላይ ዙሪያውን እንዳለ መስቀል አለ። ዙም አድርጌ ነው የማሳያችሁ። መስቀል አለ ማዶ ላይ ታሪክ መስቀል አለ በየጋራው ላይ እና ሼር እያደረጋችሁ የገዳሙ ስልክ ቁጥር እዚህ ቪዲዮ ላይ ለማስቀመጥ ይከብዳል። ብዙም ሳታስፈቅዱ አካውንት ማስቀመጥ የተከለከለ ነው እና አላስቀምጥም። እዚህ ላይ ወኪልሽ ገዳም አካውንት ብላችሁ ሰርች ብታደርጉ ታገኙታላችሁ። በራሱ አካውንት ሳታስፈቅዱ ስለማይቻል አካውንቱን የገዳሙን አካውንት እዚህ ጋር እንትኑን አናስቀምጥም። ቁጥሩን ሰርች አድርጋችሁ ወይም ኮሜንት ላይ ጻፉልን። ስልክ እናገናኛችኋለን። በኮሜንት እርዳታ ለመርዳት ለምትፈልጉ፣ ድጋፍ ማድረግ ለምትፈልጉ፣ ስለት ላለባችሁ ድጋፍ በጣም ያስፈልጋታል። በጣም ግንባታ ያስፈልጋታል። ግንባታ በጣም ያስፈልጋታል። ይህም እንደምታዩት ገደል እዚህ ላይ አካውንት አላስቀምጥም የተከለከለ ስለሆነ የወኪልሽ ገዳም አካውንት እዚህ ማስቀመጥ እኔ አልችልም። የራሱ አካውንት የዩቲዩብ አካውንት የገዳም አካውንት ስላለው ሰርች አድርጋችሁ ማግኘት ትችላላችሁ። እንደገና ሜንሽን አደርግላችኋለሁ። እዚሁ ላይ ሊንኩንም አስቀምጥላችኋለሁ። በአካልም መታችሁ የምትረዱ ወኪልሽ ማርያም በጣም እርዳታ ያስፈልጋታል። ሰው ያስፈልጋታል። ሰብስክራይብ እያደረጋችሁ ሼር አድርጉልኝ። አይፈሩም። ጡጦቹ ጭራሽ አይፈሩም። ሰው አይፈሩም። ጭራሽ ይጠጋሉ። ጭራሽ እዛ ጋር ታፔላ አለ። ታፔላውን ወርቆን ያስቀመጡት ጋራ ነው እንዳለ። ማዶ ገደል ነው፣ ዛፍ ነው። ከዚህ ገደል ነው ደውሎ ሲደውል እንዴት እንደሚያስተጋባ ደስ ሲል። እዛ ጋር መስቀል አለ። እዛ ጋር መስቀል አለ። ለምንድን ቆይ በየተራራው ላይ ዙሪያው መስቀል አለ። እስከ ታፔላ አለ። እስቲ ወዴት እየሄደ እንደሆነ አይተን ጎበኛለን። እንግዲህ እዚህ ጋር ተመልከቱት። የተናደበትን ቦታ ወኪልሽ ገዳም ሁሉንም እስከ ገዳም ውስጥ ነው ገብቼ ማሳያችሁ።
ነው ዋና ያየሁትና በየቦታው ስትሄዱ ደግሞ ዋሻ ነው የምታገኙት። በየቦታው ዋሻ ታገኛላችሁ። ዛሬ ተፈቅዶልናል፣ እናሳያችኋለን። የተፈቀደበት ምንድን ነው? እንድታወት የተናደውን ቦታ እንድናሳያችሁ ምን ያክል ድጋፍ እንደሚያስፈልጋል። ትልቁ ደውል ይሄ ነው። በቃ ትልቁ ደውል ይሄ ነው። ትልቁ ደውል የተደወለ ጊዜ በስመ አብ ጋራው እንዴት እንደሚያስተጋባ የጫካው ውስጥ ነው። ዋሻ ነው። ማዶ እኔ ከማዶ ወደዚህ መቅረጽ ነው ደግሞ ይናፈቀኝ። ኩክየለሽ ገዳም ደርሰናል። አሁን ኩክየለሽ የማርያም ገዳም ነው። በዚህ ውስጥ አልፈን ስላሴን እናሳያችኋለን። እስከተቻለ ድረስ እየጠየቅን ገጽና በቪዲዮ አሳያችኋለሁ። በዚህ ጋር አልፈን ቤተ ክርስቲያን በዚህ ጋር አልፋችሁ ዳርቻው ላይ ሽንት ቤት የሚሻገሩበት ጋር ተንዷል። ትልቅ አሻራ አለ እየተባለ እሱም እናያለን። እሱን አሳያችኋለሁ። የተናደውን ይህ በር ነው። የገዳም ዋሻ አለ። ከውስጥ በር አለው። ተመልከቱት። ስለተዘጋ እንጂ መግባት ይቻላል። አሁን ዝግ ነው። አጉል ስፋት ነው። ጉልላት አለው። በዋሻ ውስጥ ደረጃ ይሰራል። ጉልላት እመቤታችን ኩክየለሽ ገዳም ጉልላት ነው። እዚህ ገዳም ውስጥ ነው። እዚህ ዋሻ ውስጥ ነው። ኩክየለሽ ገዳም ነው። ብቻ ነው የማወራው። ቀስ እያልኩ ነው፣ ግዴታ ስለሆነብኝ ነው የማወራው። ለእናንተ ስል ነው። ሰብስክራይብ እያደረጋችሁ ሼር አድርጉት። የገዳሙን አካውንት በኮሜንት ጻፉልኝ። ከገዳሙ አባቶች ጋር አገናኛችኋለሁ። እዚህ ላይ አለጠፈም ሰክረም ተመዘገቡ አስቀምጣለሁ። እዚህ ጋር ስላሴ ገዳም ነው። እዚህ ውስጥ እንገባለን። እስከ ውስጥ ይቻላል ብለዋል። ውስጥ እንገባለን። ስላሴ ነው። እንገባለን። እዚህ ጋር ካሜራ አስቀምጬ እገባለሁ ውስጥ። እዚህ ጋር ዋሻው ወደ ውስጥ አለው። ከመጋረጃው አልፋችሁ ውስጥ ለውስጥ ዋሻ አለው። ይህ ውስጡ ያለው ማይክ አለው። ስፒከር ራሱ ዋሻ ውስጥ አለ። ከመጋረጃው ውስጥ ለውስጥ ዋሻ አለ። ስላሴ ገዳም ነው። የስላሴ ገዳም ነው። በዚህ ጋር ገዳም ነው። በዚህ ጋር እንትን ነው። የስላሴ ገዳም እና ኩክየለሽ ገዳም ዋሻው ግቢው ነው። እንዴት እንደሚያምር እንግዲህ የተፈርፍሮ ግቢ ተሰርቶለታል። ግቢው ነው። ምን አይነት ታምር ነው! ታምር ተመልከቱ። ድምፅ አትጨቀስ እያልክ እያለኝ ነው። ድምፅ የተከለከለ ነው። በጣም ጸጥ ያለ አሁን ምንም ነገር የለም። ግቢው እንደምታዩት ነው። የስላሴና ኩክየለሽ ገዳም መካከል ላይ ያለው ግቢ ነው። በዚህ ጋር የቄሶች መግቢያ ነው። ዋሻ ውስጥ ነው። ገደል ላይ የተመረፈረ ነው። ተመልከቱት። የቄሶች መግቢያ አለው። ይኸው ግቢው እናልፋለን ወደ ኩክየለሽ ገዳም። እመቤታችን ውስጥ ገዳም ውስጥ ከተቻለ እናያለን። እዚህ ጋር ስንመለስ በኋላ ሲከፈት ብለዋል። ተመልከቱት። እዚህ ጋር የምታዩት የኩክየለሽ ገዳም በቃ ገደል ላይ ነው። ዋሻው ተመልከቱ። ደረጃ
ከዚህ ወደዛ እንዳለ ተፈርፍረዋል። ይህ ነው ግንባታ የሚያስፈልጋት። ተመልከቱ። ከዚህ ጋራ ነው፣ ከዚህ ጋራ ነው። የፍልፍል ዋሻ ነው። እዚህ ጋ ገመድ አለ፣ የልብስ መስቀያ ነው። እዚህ ጋ እስቲ እንለፍና የተናደውን አሁን አሳያችኋለሁ። በዚህ ከሽንት ቤት ማለፊያ ማዶ ላይ ተሰርቶለታል ሽንት ቤቱ። እዚህ ጋ የሚያልፉበት አሻራው ይሆን ያላቸው ተመልከቱት። አሻራው ተነዶ በዚህ ላይ ነው አባቶች የሚያልፉት። አባቶቻችን በዚህ ጋር ነው የሚያልፉት። በጣም ተመልከቱት። አሻራው ቁልቁል ነው። የልጁ የሚመጣበት የምርኩዝ እንዳለ ተዘጋጅቷል። በዚህ ጋር የቆላ በቃ ገደል ነው። በዚህ ጋር ተመልከቱት። ገደል ነው እንዳለ ተናዶ የሚያልፉት። በቃ ስለተናደ አሻራ ሆኗል። አሻራ ነው እንዳለ አሻራ ሆኗል። በቃ ተመልከቱት። ክርስቲያኖች ድጋፍ ያስፈልጋታል። ክርስቲያኖች ሼር ኮፒ ሊንክ እያደረጋችሁ አድርሱ። እርዳታ ለሚረዳ አድርሱ። ተመልከቱ። ተንዶ አሻራ ሆኗል። በዚህ ላይ ነው የሚያልፉት። በዚህ ላይ ነው የሚያልፉት። በጣም ያስፈራ ነው። በጣም ያስፈራል። ተንዶ በቃ ዋሻ በጣም ገደል እንደምታወት ዋሻ ነው። ግንባታ የሚገነባው ውስጡን ብቅ ብለው ነው መሰለኝ እንጂ እና በዚህ ጋር ቤት ይገነባል። በዚህ ጋር ዙም እያደረኩ አሳያችኋለሁ። ዙም እያደረኩ ዋሻ አለው እንዳለ። ይሄ ደግሞ ወዴት መግቢያ ነው? እስቲ እዚህ ጋር በቃ ሰው መጠየቅ አንችልም፣ ምክንያቱም ምንም ሰው የለም። አሁን ጸጥ ያለ ነው። ተንቢል ላይ እያነበብን እየጠያየቅን ነው እንጂ ይህ ወዴት እንደሚገባ ዋሻ የምን እንደሆነ እሱም ተንቢል ላይ የለም። እዚህ ጋር ተመልከቱት። በጣም ድጋፍ ያስፈልጋታል። በጣም 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 አንዳንድ አካባቢዎች ተንደዋል። እንደዚህ እንደምታዩት እንዳለ ንዶሽ ሆኗል። ዋሾቹ ተፈርፍረዋል። ማለፊያ መንገዶቹ ተንደዋል እና ድጋፍ ያስፈልጋታል። ክርስቲያኖች ተመልከቱት። እዚህ ጋር ማለፍ ይቻላል። ተራራው ላይ መስቀል አለ። እዛ ጋ በቃ ማዶ ላይ እንደምታዩት በየማዶ መስቀል አለ። ብዙ ማድረግ ያሳያችሁ። መስቀል አለ፣ መስቀል አለ እንዳለ በየተራራው ላይ። ክርስቲያኖች በጣም ችግር ማርያም ሰው ቀንሷል። በጣም ሰው ቀንሷል። ሰው ቀንሷል በጣም። ኩኪለሽ ማርያም ኩኪለሽ ማርያም እንድትመጡ ጥሪዋን አቅርባለች። አባቶች እንደምኖራቸው ሰው የለም፣ ድጋፍ የለንም። መንገዶቹ ዋሾቹ ተሸርሽረዋል ያለ ነው። ተመልከቱት። እዚህ ጋር ተንዶ እንዳለ ተንዷል። እዚህ ጋር የደወል ቦታ ነው። በጣም ትልቅ የደወል ቦታ ነው። በቃ ይህ ሲጮህ ሲያስተጋባ ነው። እዚህ ገደሉ ላይ ማየት እንፈልገው። ቆላ ነው። ወደዚህ እንዳለ ቆላ ነው። ገደሉ ከማሉ ገደል ደስ ሲል ጦጣ ወይም ጭራሽ አይፈሩም። ሰው እንዲች ብሎ አይፈሩም። ምግብ ከያዝክማ ይነጥቁሃል። ምንም በቃ ሰው አይፈሩም ጭራሽ። ጸጥ ነው። በቃ ጸጥ ያለ ነው። በቃ ጸጥ ያለ ነው። ዛሬ ምንም እንቅስቃሴ የለም። ሰው የለም። ተመልከቱት። ሰው በጣም ቀንሷል። መቼ የጦጣዎቹ እንዳለ ጦጣ ነው። በቃ እንዳለ ጦጣ ነው። ሰው ትዝ አይላቸውም። አይፈሩም ጭራሽ። ገና ዛሬ ጦጣ ቀርቤ ያየሁ። ይመስላል።
ዙሪያውን ተጸናጽኖ አፋፉን እናገኛለን። እዚህ ጋር መጠን እናልፋለን። የተናደ የተሰራ ግንባታ የተጀመሩ አሉ። እዚሁ ገደል ውስጥ አዳራሾች አሉ። እነሱን እናያለን። ግንባታ የተጀመረበትና አዳራሽም የተጀመረ አለ እዚህ ገደል ውስጥ እንዳለ ትንሽ ገደም ውስጥ እስቲ እናያለን። እሱ እንከተላለን። ጫካ ነው፣ በቃ ጫካ ነው እንዳለ ምንም ሰው የለም። ኬለሽ ገደም አስባችሁታል? በዚህ ሰዓት ምንም ሰው ሲጠፋ፣ በዚህ ሰዓት ምንም ሰው የለም። ኬለሽ ገዳም አካችሁ ወደ ኬለሽ ገዳም ያላቸውን እርዳታ ያስፈልጋታል። ምንም ሰው የለም። ተማከሩ፣ ጸጥ ያለ ነው። የደከመ መስሎ እንዳገቱ ተመለከቱት። ዲያቸው ደስ ሲል ቀስ እያልኩ ነው የሚደርሰው። ሲያቆኝ ተቸገረ። ደስ ሲል በቃ ስመተው ያለው መንፈስ ስመስ ያለው መንፈስ ደስ ሲል ከዚህ ጋር ነው ቆላ ነው ቆላ ቆላ እንደኋላ ግን በቃ ደስ ሲል በቃ ጸጥ ያለ ቦታ ጸጥ በቃ እንደዚህ ገዳም ውስጥ እንደዚህ ጸጥ መቀመጥ ምን ያክል ደስ እንደሚል መንገዶች እንዳለ ጥገና ያስፈልጋቸዋል። እዚህ ጋር ነው የተበላሸው። እዚህ ጋር ነው የተበላሸው። እዚህ አባቶች እንዳለ የሚኖሩት እዚህ ውስጥ ነው። እዚህ ዋሻ ውስጥ አባቶች ይኖራሉ። ዘመዶ መታወቂያ ቄሶች መግቢያ ነው። ግንባታው እንደምታዩት ተጀምሯል። የግንባታ ድንጋይ ቀርቧል። ግንባታው ተጀምሯል። የወንዶች መግቢያ፣ የሴቶች መግቢያ አለ። እዚህ ወንዶች ይችላሉ ማውራት። በሞጮ የተከለከለ ነው። ቀስ እያለ ነው። የጸሎት ሰዓት ስለሆነ ነው። ድጋሚ ቪዲዮ በደንብ እንሰራለን። የጸሎት ሰዓት ስለሆነ ምንም ማውራት አንችልም። ሴቶችና የወንዶች መግቢያ፣ የቄሶች መግቢያ ለየብቻው ነው ያለው። ስግ ነው እንጂ እንገባው ነበር ወደ ውስጥ 27 ገና ማዘቢ ሰዓት ነው የሚገቡት። መግባት አይቻልም። እዚህ ጋር ነው የቄሶች መግቢያ። እቺ አትፈራም ጭራሽ። ሰው አይፈሩም። እሱ ጭራሽ ሰው አይፈሩም። እያንዳንዱ ታፔላ አለ እዚህ። አሁን እኔ የገረመኝ ነገር እዚህ ገደል መካከል እዚህ ገደል ውስጥ ይህን የሚያክል መግቢያ በር ተሰርቷል። ተራራ እዚህ ገደል ውስጥ በጣም ታሪክ፣ በጣም ታምር ነው ያለብኝ። በጣም ታምር ነው ያለብኝ። አንዴ መጥቻለሁ፣ ግን ወደታች አልወረድኩም። እንዳለ ሰው ስለበዛ የንግስ ቀን ስለሆነ ከላይ ነው የተመለስነው። ዛሬ እንደዚህ ጸጥ ባለ ምንም ሰው የለምና ሁሉንም ለዚህ ለትንሽ ያበቃኝ ሁሉንም ያላክ እግዚአብሔር ይመስገን። ስንት እዚህ ከተመለከቱት ያክል በር እንደተሰራ እዚህ ገደል ውስጥ ማለት ነው። ያክል በር እንደተሰራ ብራዘር ጓደኛዬ እዚህ ጋ ይኸው የተጀመረው ቤት አዳራሽ አልኳችሁ። ይሄ ነው አዳራሽ እዚህ ገደል ውስጥ ተጀምሯል። ተመልከቱት ነው እዚህ ገደል ውስጥ ነው። በዚህ በደረጃው ላይ ነው የሚያልፈው። እዚህ ላይ በዋሻ ውስጥ ለውስጥ ሄዶ ነው ይህ ቤት የሚሰራው።
ጫማችንን ወደ ጥለን ስለመጣ መስቀል በየቀራው ላይ መስቀል አለ። ሳራ ሚካኤል የመጀመሪያ እዚህ የተመሰረተው ሳራ ሚካኤል ነው። ሳኮኬልሽ ገዳም ሳራ ሚካኤል መጀመሪያ የተመሰረተው ሳራ ሚካኤል ነው። ቤተክርስቲያኑ ግቢው ነው። ግቢው ነው የሳራ ሚካኤል ግቢው ነው። የሳራ ሚካኤል መጀመሪያ የተመሰረተው ሳራ ሚካኤል ነው። ሳኮኬልሽ ማርያም አጉል ሰዓት ነው የመጣ ነው እና ግን ለፊቱ አሪፍ ነው። ሙቀት የለም ድምፅ ማንሳት የለም። ቀስ ብለን እንዳንረብሽ ምንሰራው እና ጸጥ ባለ ቦታ ነው ሰዓት የመጣ ነው። ሰብስክራይብ እያደረጋችሁ ሼር ኮፒ ሊንክ እያደረጋችሁ እንገናኝ። አመሰግናለሁ። ሰብስክራይብ እያደረጋችሁ ቻው።